ሰላም ሰላም የአባቴ ብሩካን የአባቴ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ደህና ነው። ክብሩ ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ጌታ ኢየሱስ ለዘላለም ዓለም ይባረክ። ኢየሱስ የእግዚአብሔር ልጅ ትልቅ ነው። አንድ ነገር ልናገር ነው በፊታችሁ የመጣሁትኝ። ያየሁትን ራእይ እስኪ ለእናንተም ላካፍላችሁ። እግዚአብሔርን አመስግኑበት፣ እግዚአብሔርን አክብሩበት። ዛሬ 3 ወር ያየሁት ነው። አንዱ ደግሞ 2 ወር ያየሁት ነው። አንዱ ደግሞ በዚህ 5 ቀን ያየሁት ነው። ክብር ለኢየሱስ ይሁን። ሁሉንም በተከታታይ ነግራችኋለሁ። ምክንያቱም እግዚአብሔር እንዲህ አለ፣ አንበሳው አገሳ የማይፈራ ማን ነው? እግዚአብሔር ተናገረ የማይሰማስ ማን ነው? ራእይን የሚሰጥ እግዚአብሔር ነው። ድምፁን የሚያሰማም እግዚአብሔር ነው። ከሰው የሆነ ነገር የለም። ምንም ከሰው የሆነ ነገር የለም። ሁሉ ከእግዚአብሔር ነው። ክብር ለኢየሱስ ይሁን። ከእግዚአብሔር የሆነው ደግሞ ይከናወናል፣ ይፈጸማል። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ይህም ደግሞ ያየሁት ምንድን ነው? ዛሬ 3 ወር ኢሳያስ የኤርትራው መሪ ማለት ነው በትልቅ ፓጋ የሚባል አለን ያውቃለሁኝ። ከቅል የሚሰራ ጎድጓዳ ነገር ነው፣ ወይም ጎድጓዳ ሳህን በሉት፣ ምንም ችግር የለም በሚገባችሁ መንገድ። እኔ ያየሁት በቅል ነው፣ የቅል ጎድጓዳ። እነዚህ ቢሻንጉሎች አካባቢ ነው በተለይ የሚገኘው። ትልቅ ፓጋ ነው፣ ከቅል የሚሰራ ነው። ነገር ግን በጎድጓዳ ሳህን ወሰዱት። በጎድጓዳ ዕቃ መርዝ ይዞ በቃ በደስታ እየደነሰ እየጨፈረ እያለ ድንገት መርዞ እዚያው ላይ ተደፋ። ይህንን ቤተክርስቲያን ተናግሬያለሁ። ቤተክርስቲያንም ደግሞ ጸልየንበታል። እግዚአብሔር ሆይ አዎ ሰው ከታናሽነቱ ጀምሮ ክፉ ነው፣ ለወንድሙ አይራራም፣ ለእህቱ አይራራም እና ስለዚህ እግዚአብሔር ሆይ ሰው ያሰበው አይሁን፣ አንተ ያልከው ብቻ ይሁን ብለን ጸልየናል። እግዚአብሔር አምላክም ሰምቶናል። ሌላው ደግሞ ዛሬ 2 ወር ደግሞ ያየሁት በእነዚህ 5ቱ አገሮች 5ቱም ክፍለ ሀገር ማለት ነው በጎንደር፣ በትግሬ፣ ኤርትራ፣ አፋር፣ ወሎ ያሉት እነዚህ የሚገናኝ በአካል በእርግጥ ያላቀው በአካል አላውቅም፣ በራእይ ነው የምነግራቸው። በራእይ እነዚህ 5ቱ ክፍለ ሀገር የሚገናኙበት ላይ ትልቅ ጨለማ፣ ድቅድቅ ጨለማ ደንበራቸው ማለት ነው። እነዚህ 5ቱ ሀገሮች የሚገናኙበት ደንበሩ ላይ ትልቅ ጨለማ፣ በጣም ትልቅ ጨለማ፣ ድቅድቅ ያለ ጨለማ። እግዚአብሔር ያን ጨለማ ሲገፈው አየሁ። ያን ጨለማ ገፈፈው፣ እግዚአብሔር ገፈፈው። ይሄ ጨለማ ደም የሚያፋስስ ደም የሚጠጣ ነፍሰ ገዳይ፣ ፍቅርን የሌለው ፍቅርን የሚከለክል የሚያባላ፣ እርስ በርስ የሚያባላ ክፉ መንፈስ ነው። እርስ በርስ እንዲባሉ የሚያደርግ ፈጽሞ እንዳይግባቡ የሚያደርግ ይህንን ክፉ መንፈስ እግዚአብሔር አምላክ ሲያነሳው አየሁ። የትኛው? ጎንደር ደንበር፣ ወሎ ደንበር፣ አፋር ደንበር፣ ኤርትራ ደንበር፣ ትግሬ ደንበር 5ቱ ሀገሮች ደንበራቸው ላይ 5ቱ የሚገናኙበት ቦታ ማለት ነው። 5ቱ የሚገናኙበት ቦታ እኔ በእውኑ ይገናኙ አይገናኙ ማውቀው ነገር የለኝም፣ ግን በራእይ ነው ማየው። ያንን ጨለማ እግዚአብሔር አነሳና የሚያስገርም ሰላምን የሚያስገርም ብርሃንን አወጣበት። ይህ ብርሃን ብቻ አይደለም ደግሞ የነጭ ባንዲራ ሲተከልበት አየሁ። ያ ነጭ ባንዲራ ምንድነው አልኩ ጌታን። ይህ ሰላም ነው አለ። ከዚህ በኋላ በዚህ አካባቢ ሰላም ይሆናል አለ። እዚያም በኋላ በዚህ አካባቢ ጠብ አይኖርም አለ። እርስ በርስ መበላላት አይኖርም አለ። እርስ በርስ ደም ማፍሰስ አይኖርም አለ። እርስ በርስ መጠላላት አይኖርም አለ። አይኖርም ጥላቻ፣ መጠላላት፣ መገዳደል ከእንግዲህ ወዲህ አይሆንም አለ። እግዚአብሔር ሰላም ይሆናል አለ። ሰላም ይሆናል። የሚገርመው ነገር ያ ባንዲራ ወዲያው ተቀይሮ ደግሞ ቤተክርስቲያን ሲሆን አያዋለሁ። ቤተክርስቲያን በዚያ አካባቢ ትልቅ ቤተክርስቲያን ደግሞ ሲሰራ ያለው እዚያ ስፍራ ላይ 5ቱም ክፍለ ሀገር የሚገናኙበት ደንበር ላይ ማለት ነው። ምን ያለው ቤተክርስቲያን ያለው። ይህንን እያየው እግዚአብሔር እያመሰገንኩኝ እያለሁ ደግሞ እግዚአብሔር በሌላ ጊዜ ደግሞ ምናልባት የዛሬ 5 ቀን ደግሞ ሌላ ራእይ አየሁ። ሌላ ራእይ ሳይ ዶክተር አብይ ኢትዮጵያን ተሸክሟታል። እንዲሁ ተሸክሟታል። ልክ እንደ ዕቃ ጭንቅላቱ እዚህ ራሱ ላይ ተሸክሟታል። እንደ ዕቃ ነው የተሸከማት፣ እንደ ዕቃ ተሸክሟታል። ወይኔ ኢትዮጵያን እንዴት ነው የሚችላት? እንዴት ችሎ ነው የሚሸከማት? ኢትዮጵያ ስላችሁ ደግሞ ሙሉ ካርታዋን ነው፣ የድሮ ካርታዋን። ይሄ አንገቱ የተቆረጠው ካርታ አይደለም፣ የሙሉ ካርታዋን ነው። እኔ በራእይ ላይ ብዙ ስለ ኢትዮጵያ አይቻለሁ። ዶክተር አብይ ከመምጣቱ ጀምሬ አይቻለሁ። ዩቲዩብ ላይ አለ ታያላችሁ። እኔ አንድን ቀን አንገቷ ተቆርጦ ካርታዋን አይቼ አላውቅም። ሙሉ ካርታ ነው። 9 ዓመት በፊትም ያየሁት አለ። የዛሬ 9 ዓመት በፊትም ያየሁት አለ። ሙሉ ካርታ ነው። እስካሁንም ደግሞ ማየው ሙሉ ካርታ ነው። ገብታችሁ ዩቲዩብ ላይ ታገኙታላችሁ። ዩቲዩብ ላይ ማየት ትችላላችሁ። እና ያ ሙሉ ካርታ ነው የተሸከመው። ወይኔ ጌታው እንዴት
እንዴት ቻላት ብዬ ማለት በቃ እንደሚከብደው ተሰምቶኝ ነው ወየው ሳይ ግን እሱ ደግሞ ሰፊ እጅ ላይ ቆሟል። በጣም ሰፊ እጅ ላይ ቆሟል። ለካ እዚህ ሰፊ እጅ ላይ ቆሞ ነው የቻለው እንዲህ መሸከም የቻለው እያልኩ እግዚአብሔር አምላክ ለኢትዮጵያ አለ ክብር ለኢየሱስ ድንገት የሆነ ክብር ያገኛታል። ኢትዮጵያ ድንገት የሆነ ደግሞ ፈውስ ያገኛታል። ድንገት የሚሆን ደግሞ በረከት ያገኛታል። ለኢትዮጵያ ድንገት የሆነ ክብር፣ ድንገት የሆነ ፈውስ፣ ድንገት የሆነ በረከት ያገኛታል። ክብሩ ለኢየሱስ። ለኢትዮጵያ ድንገት የሆነ በረከት፣ ድንገት የሆነ ፈውስ፣ ድንገት የሆነ ክብር ያገኛታል አለኝ እግዚአብሔር መንፈስ። ክብሩ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ክብር ለጌቶች ጌታ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ስለ ኢትዮጵያ የሚሟገት ጌታ፣ ስለ ኢትዮጵያ የሚከራከር ጌታ፣ ስለ ኢትዮጵያ ሃሌሉያ የሚጋርድ ጌታ፣ የሚጠብቃት ጌታ ሃሌሉያ። ክብሩ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ወገኖቼ የአባቴ ብሩካን ደስ ስላለኝ እናንተም ደስ ይበላችሁ። እግዚአብሔር ኢትዮጵያን እንዲህ ነው የሚያያት። ድንገት የሆነ ክብር ያገኛታል። ድንገት የሆነ ፈውስ ያገኛታል። ድንገት የሆነ በረከት ያገኛታል። በቃ ያልተጠባበቀችው በረከት፣ ያልተጠባበቀችው ፈውስ፣ ያልተጠባበቀችው እግዚአብሔር ስለ ኢትዮጵያ ብዙ ተናግሯል። በጣም ብዙ ተናግሯል። የፈውስ ዛፍ እንኳን እንደሚበቅል እግዚአብሔር ተናግሯል። የፈውስ ዛፍ እንደሚበቅል ግን አሜን ሃሌሉያ። እሱንም ጌታ ነግሮናል። አሜን። እግዚአብሔር ያደርገዋል። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ለበረከት ሁሉ ለበረከት ያርጋችሁ። እግዚአብሔር ትልቅ ነው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እንደተናገረ ደግሞ እንዲሁ አድርጎ ያስደንቀናል። እንደተናገረ እንዲሁ ፈጽሞ ያስገርመናል። እኛ መገረም መደነቅ ይሆናል። እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ለበረከት ሁሉ ለበረከት ያድርጋችሁ። ለበረከት ሁሉ እየሰማችሁ እግዚአብሔርን ባርኩ። እየሰማችሁ እግዚአብሔርን አመስግኑ። አሜን። ተባረኩ። የአባቴ ብሩካን ሁላችሁ እግዚአብሔር ይባርካችሁ። ኢትዮጵያውያን በሙሉ ኤርትራውያን በሙሉ እናንተ ወንድሞቻችን እህቶቻችን ናችሁ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ያለየው ደግሞ አይለይም። አሜን ሃሌሉያ። ምክንያቱም መጀመሪያውም እግዚአብሔር አሜን እንዲህ ነው ኢትዮጵያን የሚጋርዳት። እንዲህ ነው እግዚአብሔር ኢትዮጵያን የሚጋርዳት። እኔ ኢትዮጵያን ሳያት አንድም ቀን አንገቷ ተቆርጦ አይቻላል። አሜን ሃሌሉያ። ሁሌ ሙሉ ናት። ሙሉ ያደረጋት እግዚአብሔር ይባረክ። ሙሉ ያደረጋት የነገስታት ንጉስ የጌቶች ጌታ ይባረክ። ስለዚህ ሃሌሉያ። ሰው በፈቃዱ ማድረግ አይችልም። እግዚአብሔር ሲፈቅድ ብቻ ነው። ተባረኩ። ዘመናችሁ ይባረክ። ለበረከት ሁኑ። ምስጋና መልካም ነው ዝማሬ ምስጋና